በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ቤተሰቦች እንደምን ቆያችሁ? እንደምን ሰነበታችሁ? የአምላካችን የእግዚአብሔር ጸጋ ከሁላችን ጋር ጸንታ ትኖር። በዛሬው ቀን ይዤላችሁ የመጣሁት በሉቃስ ወንጌል ምዕራፍ 8 ከቁጥር 43 ጀምሮ ያለውን ታሪክ ይሆናል። ይህንን ታሪክ አብረን እንማራለን። ወደ እግዚአብሔር ቃል አልፋለሁ። ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ትዳሯንም ሁሉ ለባለመድኃኒቶች ከስራ ማንም ሊፈውሳት አልተቻለውም። በኋላውም ቀርባ የልብሱን ጫፍ ዳሰሰች፣ የደሟም ፈሳሽ በዚያን ጊዜ ቆመ። ኢየሱስም የዳሰሰኝ ማን ነው አለ። ሁሉም በካዱ ጊዜ ጴጥሮስና ከእርሱ ጋር የነበሩት አቤቱ ሕዝቡ ያጨናንቁሃል ይጋፉህማል፣ የዳሰሰኝ ማን ነው ትላለህን አሉ። ኢየሱስ ግን አንድ ሰው ዳስሶኛል፣ ኃይል ከኔ እንደወጣ እኔ ያውቃለሁና አለ። ሴቲቱም እንዳልተሰወረች ባየች ጊዜ እየተንቀጠቀጠች መጥታ በፊቱ ተደፋች። በምን ምክንያትም እንደዳሰሰችው ፈጥናም እንደተፈወሰች በሕዝቡ ሁሉ ፊት አወራች። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ አላት። የቃሉ ባለቤት የአምላካችን ስም የተመሰገነ ይሁን። ይህን ቃል እንደሚያስተምረን ጌታችን ኢየሱስ ክርስቶስ በአንድ ከተማ ውስጥ ሲያልፍ ደም ይፈሳት የነበረች ሴት ወደ እርሱ ቀርባ ከእርሱ መድኃኒትን ፈልጋ ፈውስን ፈልጋ ወደ እርሱ ቀርባ መድኃኒቷን ደግሞ አግኝታ እንደሄደች ነው። በጥልቀት ይህንን ታሪክ ለመመልከት ስንሞክር ከምናገኛቸው ዋና ነጥቦች አንደኛው የበሽታው ጽናት ነው። በሽታው ለዚህ ሴት ከ12 ዓመት በላይ በእሷ ሕይወት ውስጥ ቆይቶ ደግሞ ምችን ሴት አድክሟት በጣም አዝሏት የነበረ ሲሆን ከዚህ ደግሞ ሲቀጥል ይሄ ደም የሚፈሳት የነበረው ደም በማህበረሰቡ ዘንድ ተገላ እንድትኖርና ማንም ሰው ወደሷ ቀርቦ ከሷ ጋር እንዳይገናኝ የሚያደርገውን በኦሪት ዘሌዋውያን ምዕራፍ 15 ላይ የተቀመጠውን ሕግ በሕይወቷ ለ12 ዓመት ያክል እንዲፈጸምባት ሆኗል። ለአብነት ያህል በኦሪት ዘሌዋውያን ምዕራፍ 15 ላይ ከተቀመጠው ከቁጥር 19 አንስቶ እስከ ቁጥር 30 ድረስ የተቀመጠውን ኃይለ ቃል ስንመለከት የትኛውም ሴት በየወሩ በሚያጋጥማት አሁን በአዲስ ኪዳን የወር አበባ በሚለው በብሉይ ኪዳን ደግሞ ርኩሰት ወይም ደግሞ የእርግማን ቀናት የተባሉትን ጊዜያት ስታሳልፍ ወደ እርሷ ቀርቦ የሚሄድ የትኛውም ሰው እስከ ማታ ድረስ እርኩስ ሆኖ ይቆያል ብሎ መጽሐፍ ይነግረናል። ደግሞም የተቀመጠችበት ነገር በሙሉ የተኛችበት ነገር በሙሉ እርኩስ ይሆናል፣ እስከ ማታም ድረስ እርኩሰቱ እንዳለ ይጸናል ብሎ መጽሐፍ ያስተምረናል። ይህንን ከተመለከትን በኋላ ደግሞ ምናልባት እቺ ሴት ይፈሳት የነበረው በየትኛውም የወር አበባ ጊዜ ውስጥ ከሚፈሰው ደም በላይ ከሆነ ደግሞ ለ7 ቀን ርኩስ ሆና ትቀመጣለች የሚለውን ማለትም በዚህ በየወሩ በሚኖራት ልማደ አንስት በሚባለው በቤተክርስቲያናችን ከዛ ደግሞ ሲያልፍ ደሙ ሳይቆም ቀርቶ በሕይወቷ የሚቀጥል አይነት ከሆነ ደግሞ ወደ እርሷ የሚገባ የትኛውም ሰው ርኩስ ሆኖ ይኖራል ይላል። በየወሩ ልማደ አንስት ከሚያዩት ሴት እቺ የምትለየው ለ12 ዓመት ያለማቋረጥ ደም ከሰውነቷ ይፈሳት መሆኑ። ይሄ ይፈሳት የነበረው ደም በብሉይ ኪዳን እንደተቀመጠው በመጀመሪያም እንዳስረዳነው በማህበረሰቡ ዘንድ ተገላ እንድትኖር እርሷን የነካ ሰው ሁሉ ርኩስ ስለሚሆን እና እስከ ማታ ድረስ እርኩሰቱ ከሱ እንደማይወገድ ደግሞም የመንጻት ስርዓት አድርጎ በቤተ መቅደስ የሚፈጸምለትን ስርዓት ካከናወነ በኋላ እንደሚነጻ እንደሚድን እናስተውላለን። ስለዚህ ይሄ እንዳይሆን እቺን ሴት ያወቋት ጊዜ እንዳይረክሱባት ብለው ይገድሏት ነበር እና እቺ ሴት ከማህበረሰቡ ተገላ ብቻ መኖር አልነበረም ዕጣ ፈንታዋ። በየትኛውም አጋጣሚ ለሰዎች የተጋለጠ ህይወት ሊኖራት ቢችል በማህበረሰቡ ውስጥ ተቀባይነት ስለሌላት ህይወቷንም ጭምር አደጋ ላይ ጥላ ትኖር እንደነበረች ይህ ክፍል ያስረዳናል። ሁላችንም እንደምናስተውለው ይህንን ክፍል ቅዱስ ሐዋርያው ማቴዎስ ጽፎልናል፣ በወንጌሉ ላይ አስቀምጦልናል። ቅዱስ ወንጌላዊው ማርቆስም ይህንን ክፍል አብራርቶ አስቀምጦልናል። ባለመድኃኒቱ ሉቃስ ግን ይህንን ታሪክ ሲያስቀምጥልን ባለመድኃኒቶች ሊሰጧት የቻሉት መድኃኒት ሊያድናት እንዳልተቻለና ህይወቷን ያላትን ትዳር ደግሞ ተብሎ የተገለጠውን ህይወቷን ጭምር ብትሰጥ ዋጋ እንኳን ብትከፍል መድኃኒት አግኝታ ይህች ሴት ከህመሟ ልታርፍ እንዳልቻለች ቅዱሱ ቃል መጽሐፍ ቅዱስ ያስረዳናል። ባለመድኃኒት የነበረው ሉቃስ ህመሟን በደንብ ሊረዳውና ሊያስተውለው ስለሚችል የህመሟን ጥልቀትና ባለመድኃኒቶች ደግሞ መድኃኒት ሊሰጧት አለመቻላቸውን ለየትኛውም ሐኪም ሊቻለው ያልተቻለ በሽታ እንደሆነ ያስቀምጥልናል። እንግዲህ ይህች ሴት ወደ ጌታችን ለመውጣት ስትወስን
አንድ በህይወቷ ላይ የሞት ያክል ውሳኔ ወስናለች። ይህ ምንድነው ስንል ኢየሱስ ክርስቶስን ከማግኘቷ በፊት ከጌታችን ዙሪያና በእሱ አካባቢ የነበሩ ብዙ ሰዎች ነበሩ። ስለዚህ እነሱን ሰዎች ተጋፍታ ሄዳ አልፋ የጌታችንን ቀሚስ የልብሱን ጫፍ ነክቼ እድናለሁ ስትል ስትናገር አስቀድሞ ደግሞ ነክታቸው ዳሳቸው ተጋፍታቸው ምታልፋቸው ብዙ ሰዎች ይኖራሉ። እንግዲህ የነካቻቸው ሰዎች በሙሉ ርኩስ ይሆናሉ ማለት ነው። የታወቀ ሰዓት እቺ ሴት በጉባኤው በተሰበሰበው ህዝብ መካከል እንዳለች ሰው ያወቀ ሰዓት ተወግራ ትገደላለች። ይሄንን አውቃ አሁን ካለኝ ህይወት ሊያድነኝ የሚችል አምላክ አለ፣ ወደ ምድር የመጣው ሊጎበኘን የመጣው ህመማችን ህመሙ የሆነ ስቃያችን ስቃዩ የሆነ ስለኛ የሚራራ አምላካችን በምድር ተገኝቷል፣ መሲሁ መጥቷል፣ ኢየሩሳሌም የመጎብኘቷ ቀን ደርሷል ብላ ስላመነች መድኃኒት ወደሚገኝበት ወደ ጌታችን ፈጥና ትሮጣለች። እቺ ሴት ይህንን ስታስብ በኋላ የሚያደረገችው ነገር ከሰዎቹ መሸሿና መደበቋ የሚነግረን ቢታወቅ ልገደል ይችላል የሚለው ስጋቷ እንደሆነ ቅዱሱ ቃልን ስናነብ የምንገነዘበው ነገር ይሆናል። እቺ ሴት ግን አንድ ነገር አስተውላ በህይወቷ ላይ ትልቁን ውሳኔ ወስናለች። ምን ብንል በውስጧ ያለው ርኩሰት ጌታችን ኢየሱስ ክርስቶስ ውስጥ ያለው ንጽህና በሱ ውስጥ ያለውን እውነተኛ ጽድቅ ሊያቆሽሸው እንደማይችል ተረድታለች። የሷ ኃጢአት እርሱን ሊያስነውረው እንደማይችል ተገንዝባለች። በኢሳይያስ ምዕራፍ 53 ላይ ተቀምጦልን እንደምናገኘው ቃል በእርግጥ እርሱ ደዌያችንን ተሸክሟል፣ ስለመተላለፋችንም ቆሰለ ተብሎ እንደተጻፈ የደህንነታችንም ተግሳጽ በእርሱ ላይ አኖረ ተብሎ እንደተጻፈ የኛ በምድር ላይ ያለን ሰዎች በሙሉ ድካምና ኃጢአት ሊሸከም ወደ ተገባው ወደ ንጹህ የእግዚአብሔር በግ ብትሄድና የእርሱን ቀሚስ ብትነካ እሱ ሳይቆሽሽ እሷ እንደምትነጻ እሱ ሳይረክስ እሷ ጻድቅ እንደምትሆን ተስፋ አድርጋ ይሄንን ተማምና በሰዎች መካከል አልፋ ሄደች። ክርስቲያን እህትና ወንድሞቻችን ወደ ቤተክርስቲያን ልንመጣ ስንፈልግ ሁሉ ጊዜ የህይወት አኗኗራችን ወይም ደግሞ የምንኖርበት የህይወት መንገድ የሚያሰናክለን ወደ ቤተክርስቲያን ልንመጣ ስንል የምናስበው ጓዳ ያለን ሰዎች ይሄ መልእክት ለእናንተ ነው። በህይወታችሁ የምታሳልፉት ድካም እናንተን ከእግዚአብሔር ሊያርቃችሁ አይችልም። እናንተ ያላችሁበት የኃጢአት ጥልቀት የእግዚአብሔርን ክንድ ልትሰብረው አትችልም። እናንተ ያላችሁበት የህይወት ድካም እግዚአብሔር ፊት ሲመጣ ድካማችሁ ቀጥሎ እግዚአብሔርን ሊያደክመው አይችልም። የእናንተ ስጋት ለእግዚአብሔር ስጋቱ አይደለም። የእናንተ ያኗኗር መንገድ እግዚአብሔር ጋር ሲመጣ እግዚአብሔርን የሚፈትን አይደለም። ይልቅ ሊያነጻችሁ፣ ይልቅ ሊምራችሁ፣ ይልቅ ከፍ ሊያደርጋችሁ፣ ይልቅ ከጻድቃን ከቅዱሳን ጋር ስማችሁን ሊደምረው እግዚአብሔር የታመነ አምላክ እውነተኛ አምላክ ነውና ወደ እግዚአብሔር ስንመጣ ያለንን ነገር በሙሉ ትተን የተሸከምነውን በደላችንን የተሸከምነውን ኃጢአታችንን እንደ ተራራ የገዘፈውን በደላችንን ይዘን በፊቱ መውደቅ ይገባናል። ከዚህ ሴት የምንማረው ትልቁ ነጥብ ሰዎች ያሉኝን ቢሉኝ የምኖረው ህይወት እንኳን ከሰዎች ጋር አስማምቶ ሊያስኖረኝ ስለማይችል አንዳች የሚቆጠር በጎ ነገር የለኝም ስትል እቺ ሴት ብሞትም ብኖርም የእግዚአብሔር ሆኜ ብሞት የልብሱን ጫፍ ነክቼ እንኳን ብሞት ይሻለኛል ብላ እቺ ሴት ህይወቷ ላይ ከባዱን ውሳኔ ስትወስን እንመለከታለን። ጌታችን አንድ ነገር ሲጠይቅ እናስተውላለን። ክርስቲያን እህትና ወንድሞች ይህ ምንድነው ስንል ማን ነው የነካኝ የሚል ቃል ነበር። እንደምናስተውለው ሰዎች ሲጋፉት ሲያስጨንቁት ተመልክተናል። ብዙ ሰዎች እጁን ትከሻውን ወገቡን ሲይዙት ሐዋርያው ቅዱስ ጴጥሮስ ሐዋርያው ቅዱስ ዮሐንስ ሐዋርያው ቅዱስ ያዕቆብ ከፊት ሆነው ሲመሩ መንገድ እያስተላለፉ ጌታችንን ሲያስራምዱት እንመለከታለን። ነገር ግን ጌታችን አንድ ነገር ይጠይቃል። ማን ነው የነካኝ? እቺ ሴት የነካችው መንካት ሌሎች ሰዎች ጌታችንን በሚያውቁት ትስቤት ሆኖ ሰው ሆኖ በምድር ላይ በመምጣቱ ፍጹም ሰውነቱን ተመልክተው ሊነኩትና እንደለመዱት አይነት መንካት አልነበረም። ለዚህ ሴት እጁን አልነበረም የጠየቀችው፣ የእግሩን ጫማ አልነበረም የጠየቀችው፣ ልብሱን አልነበረም የጠየቀችው። የልብሱን ጫፍ ብነካ ደሜ ይቆማል ብላ በልቧ ታስብ ነበር ይለናል። ይህንን ሐሳብ ደግሞ ቅዱስ ወንጌላዊው ማርቆስ በመልእክቱ ላይ በወንጌሉ ላይ አስቀምጦልናል። ማቴዎስም እንዲሁ ደግሞ ይህንን ታሪክ በተለያየ መንገድ ተርኮልናል። በዋናነት ይህንን ታሪክ ሶስቱ ወንጌላውያን ጽፈውልናል። በቤተክርስቲያናችን ሳይኖፕቲክ ጎስፔል የምንላቸው ወይም ተመሳሳዮቹ ወንጌል የምንላቸው ይህንን ታሪክ በተለያየ እይታ አስቀምጠውልናል። ቅዱስ ወንጌላዊው ሉቃስ ከ72 አርድእት መካከል የነበረው ሉቃስ ይህንን ታሪክ ሲጽፍ ያተኮረው ከመዳኗና ከበሽታው ጥልቀት ከሐኪሞቹ አለመዳን ጋር ሲሆን
ቅዱስ ወንጌላዊው ማርቆስ ደግሞ ይህንን ታሪክ ሲዘግብልን ይህንን ታሪክ ሲያስቀምጥልን ያሰበውና ሊነግረን የፈልገው ጌታችን ተአምሩን በምን አይነት መንገድ እንደሰራና እቺም ሴት በልቧ ደግሞ ስለ እግዚአብሔር ምሕረት እንዴት አድርጋ እንዳሰበች ይነግረናል። በታሪክ ደረጃ ቅዱስ ሐዋርያው ማቴዎስ ይህንን ታሪክ ደግሞ ያስቀምጥልናል። ከሶስቱ ወንጌላት ተጨምቆ ሲወጣ የምናገኘው ግን ሶስቱም ወንጌላውያን እንደ አንድ ጊዜ እንደጻፉ ተስማምተው የነገሩን ሐሳብ ጌታችን የጠየቀው ይህንን ጥያቄ ነው። ማን ነው የነካኝ? ይህች ሴት እንደምንመለከተው እምነቷ ከጌታችን ውስጥ መድኃኒትን አውጥቶ ለራሷ ገንዘብ ሲያደርግላት ተመልክተናል። ፈልቅቃ አውጥታ ከጌታችን አካል ውስጥ ለእርሷ መድኃኒትን ገዝታ ሄደች ሴት እንደሆነች ቅዱስ ወንጌል ያስተምረናል። እርሱ ማን እንደነካው ሲጠይቅ እየጠየቀ ያለው ማን ነው አምኖ የነካኝ? ማን ነው መድኃኒት ፈልጎ የነካኝ? ማን ነው ከውስጤ ኃይል እንዲወጣ ያደረገ እምነት ያለው እያለ እየጠየቀ ነው። ማን ነው ይሄን ያህል ያመነብኝ? ማን ነው የኔን እሽታ ሳይጠይቅ በፊቴ ወድቆ የነካኝ ብሎ እየጠየቀ እንመለከተዋለን። ጌታችን ኢየሱስ ክርስቶስ በምድር ሳለ ቅዱስ ሐዋርያው ማቴዎስም እንደሚነግረን ከዚህኛው አጋጣሚ በኋላ ብዙዎች የልብሱን ጫፍ ይነኩ ዘንድ ይዳስሱትም ዘንድ ይለምኑት ነበር፣ እርሱም ሁሉንም ፈወሳቸው ብሎ ያስቀምጥልናል። ጌታችን እንኳን ቃሉ እንኳን ኃይሉ እንኳን ስሙ የልብሱ ጫፍ እንኳን መድኃኒት ሆኖ ሰዎችን አድኗል። ለኛ ለክርስቲያኖች ዛሬ በአብ ቀኝ ተቀምጦ ይታይልናል ተብሎ እንደተጻፈ ስንለምን የሚሰማን አምላክ ሆኖ በዙፋኑ ተቀምጦ የሚራራልን ፈራጃችን ጌታችን አምላካችን ኢየሱስ ክርስቶስ ስንለምነው የሚሰማን መንፈሱን ለቤተክርስቲያን የሰጠ በቤተክርስቲያን ውስጥ ሆነን ስንለምነው ለአባቶቻችን ለቅዱሳን እንደተለመነ ለኛ የሚራራ የሚመልስ ሕያው አምላካችን ሆኖ አግኝተነዋል። በስጋው ወራት ሲመላለስ ሳትጠይቀው መድኃኒቷን ከወሰደችው የመጀመሪያው አንስት ይህች ሴት ነበረች። ሕይወቷ ላይ የተፈጠረባት ጫና፣ ሕይወቷ ላይ የነበረባት መገፋት አጥብቃና አምርራ መድኃኒትን እንድትሻና እንድትፈልግ ስላደረጋት መድኃኒቷን ባገኘች ጊዜ የኢየሱስ ክርስቶስ በዛ ከተማ መምጣት ወሬ በታላቅ ዝና በተነገረ ጊዜ ይህች ሴት ፈጥና ወደ ክርስቶስ ሄደች፣ ልብሱንም ነካች። ከውስጡም መድኃኒቷን ፈልቅቃ አውጥታ ለራሷ ገንዘብ አደረገች። ጌታችን ይህንን አስተዋለ። ይህ ቃል የሚነግረን ጌታችን በይሁንታ ቃል እሺ በሚል ቃል ተፈወሺ ሂጂና ዳኚ በሚል ቃል እቺን ሴት ባይፈውሳትም የሕዝቡን መዳን የሚፈልገው አምላካችን መድኃኒትነት በውስጡ ለዘላለም ለሁሉ ጊዜ እንዳለ ያስረዳናል። እኛ እንጠይቀው እንጂ እግዚአብሔር ምሕረት አለችው። እኛ እንጠይቀው እንጂ እግዚአብሔር ለኛም እስከዛሬ ድረስ ተአምራትን ያደርጋል። እኛ ፊቱ መተን ተንበርክከን እንለምነው እንጂ እግዚአብሔር እስከዛሬ ድረስ የሚለመን እሺ የሚል አባትና አምላክ ነው። የርህራሄ አባት የመጽናናት አምላክ ይለዋል ቅዱስ ሐዋርያው ጳውሎስ። ይህ አምላካችን ከእናት ይልቅ የሚራራ ነውና ከወዳጅ ይልቅ የሚወድ ነውና ማንም ጻድቅን ሊወድበት ከሚችለው ፍቅር በላይ ኃጢአተኛን ይወዳልና ይህ አምላክ እቺን ሴት ፈለጋት። ድና መድኃኒትን ገንዘብ አድርጋ ብቻ እንድትሄድ ሳይሆን የፈለገው ከህብረተሰቡ ጋር እንድትቀላቀል ጭምር አስቧልና ለነፍሷም እረፍትን ሊነግራት ዘንድ ወዷልና እቺ ሴት ወዴት እንዳለች ጌታችን እየዞረ ተመለከታት ይለናል ቅዱስ ወንጌል። ስንድን እግዚአብሔር ፈቅዶት እንጂ እግዚአብሔር ሳያየን ቀርቶ አይደለም። ስንታመምም እግዚአብሔር በዛ ሁኔታ ውስጥ ሊያስተምረን የፈለገው ሊያጸናን የፈለገው ነገር ኖሯል እንጂ እግዚአብሔር ታውሮ አይደለም። በህይወታችን ፈተና ሲበዛብን አንዳንድ ጊዜ የምንናገረውን ነገር አናስተውልም። እግዚአብሔር አምላካችን ዛሬማ ታውርሃል፣ አሁንማ አትሰማም፣ አሁንማ የለህም፣ ዛሬማ አትፈርድም ብለን እግዚአብሔር ላይ እንጮሃለን፣ እግዚአብሔር ላይ እናማረራለን። እግዚአብሔርም በታላቅ በሚያስፈራ በነጎድጓድ ድምፅ አለው አልተውኳችሁም ብሎ አይመልስም። ነፍሳችንን ሊያስደነግጥ ልባችንን ሊሰብር በታላቅ ቁጣ ወደኛ አይመለስም። ይልቅንስ ጆሮውን ዘንበል አድርጎ ይሰማናል። መጽሐፍ እንዲህ ይላል፣ እግዚአብሔር ጆሮን ወደኔ ያዘንብሏልና በዘመኔ ሁሉ እጠራዋለሁ ይለናል ቅዱስ ዳዊት። ጆሮን አዘን ብሎ የሚሰማን ልጄ እየተናገረ ነው ብሎ የሚሰማን አምላክ በሰማይ ያለን፣ እኛ ስንተኛ የማይተኛ፣ እኛ ስንደክም የማይደክም፣ እኛ የጸለየነውን ጸሎት እንኳን ረስተን እኛ ህይወታችንን ስንቀጥል የተናገርናትን ቃል የማይረሳ የለመነውን ደግሞ የማይነሳን አምላክ በሰማይ ያለልን። ይህንን አምላክ እንዴት አዳንከን ብለን ስንጠይቀው በምህረቴ ባለጠጋ ስለሆንኩኝ
የሚገባችሁን ሳይሆን እንደኔ ባለጠግነት ለእናንተ ሰጥቻችኋለሁ ብሎ ይመልስልን ይሆናል። ለሁላችን ምህረትና ይቅርታ እግዚአብሔር ሊያደርግልን ይገባን ይሆናል። ምክንያቱም እግዚአብሔር ፍቅር ስለሆነ ከምህረት ያለፈ እግዚአብሔር ለኛ በጸጋው ደግሞ ተቀብሎናል። ኃጢአት ስማችን የነበርነውን እኛን እግዚአብሔር የራሱን የልጁን የክርስቶስን ስም ሰጥቶ በስሙ ክርስቲያን ብሎ ጠርቶናል። ልጆቼ ብሎ ጠርቶናል። በባህሪ ልጁ የጸጋ ልጆች አድርጎናል። የመንግስቱ ወራሽ ስሙን ቀዳሾች አድርጎናል። ይሄንን ያደረገበት ምክንያት ምንድነው ስንል የእግዚአብሔር ባለጠግነት ይታወቅ ዘንድ ነው አለ። እቺም ሴት ያዳናት ማን እንደሆነ ታውቅ ዘንድ ደግሞ ተሸማቃ አዝና ከነበረችበት የህይወት መንገድ አንዴ ለዘላለም ተፈታ ትኖር ዘንድ የት አለሽ የኔ ልጅ ብሎ እቺን ሴት ፈልጎ ይጠራታል። እቺም ሴት ወደርሱ ወድቃ ትሰግድለታለች፣ በመንቀጥቀጥ ትሰግድለታለች። እንደቀደሙት ነቢያት መስሏት፣ እንደቀደሙት መምህራን መስሏት፣ በተገኘች ጊዜ እንድትወገር የሚያደርጋት መስሏት በእግሩ እየተንቀጠቀጠች ወደቀች። ይህችንም ሴት ጌታችን እምነትሽ አድኖሻል፣ በሰላም ሂጂ አላት ብሎ ቅዱስ ወንጌላዊው ሉቃስ ያስተምረናል። ይህችን ሴት ለስጋዋ ደህንነት መድኃኒትን ሰጥቶ ለነፍሷ ደህንነትን ደግሞ ሰላምን ሰብኮላት እንደሸኛት እንመለከታለን። ለእግዚአብሔር ለአምላካችን የስጋችን መዳን የመጨረሻ ፍጻሜው አይደለም። ለእግዚአብሔር ለአምላካችን ስጋችንን አድኖ በምድር ላይ በሙሉ ባለጠግነትና ጤንነት ማኖር የመጨረሻ ሐሳቡ አይደለም። ለነፍሳችን ሰላም የሚገደው ነፍሳችን ከእርሱ ጋር መሆኗን የሚያስጨንቀውና የሚያሳስበው አምላካችን ለስጋዋ ጤንነት መታ የነፍሷን ጤንነት ሰብኮላት የነፍሷን ጤንነት ጭምር አረጋግጦላት በሰላም ሂጂ ብሎ ከሰዎች ጋር መልሶ ቀላቀላት። ኃጢአታችንን አስወግዶ በጽድቅ የሚያስኖረን አቅማችን እግዚአብሔር ብቻ ነው። የኃጢአት ታሪክ የሌለው ጻድቅ በምድር ላይ የለም። ደግሞም በጎ ያልሰራ ኃጥም በምድር ላይ ማናገኝ። አባቶቻችን እንዲህ ብለው አስተምረውናል። ስለዚህ ወደ ቤተክርስቲያን የምንመጣበት ምክንያት እግዚአብሔር መሐሪ ስለሆነ ብቻ እንጂ ወደ ውስጣችን ተመልክተን የምናስቆጥረው በጎ ነገር ስላገኘን አይደለም። እውነት ነው ኃጢአታችን ስለበዛች እግዚአብሔር ፊት ስንቆም ደካሞች ነን። እውነት ነው በደለኞች ነን። በእግዚአብሔር ፊት ሊያስቆም የሚችል ጽድቅ የለንም። እውነት ነው። እግዚአብሔር ግን በምህረቱ ባለጠጋ ስለሆነ በህይወታችን በኑሯችን ሙታን እንኳን በነበርንበት በዚያ ጊዜ ከክርስቶስ ጋር ህይወት እንደሰጠን ቅዱስ ሐዋርያው ጳውሎስ በመልእክቱ ያስረዳናል። መድኃኒት ለበሽተኛ እንደሆነ ጤነኛ የሆኑ ሰዎች መድኃኒትን እንደማይጠይቁ በጽኑ ህመም ውስጥ ያሉ ሰዎች ግን መድኃኒትን ለማግኘት ብዙ ዋጋ እንደሚከፍሉ እቺም ሴት ገንዘቧን፣ ህይወቷን፣ ትዳሯን በሙሉ በባለ መድኃኒቶች ላይ አፍስሳ መድኃኒት የሆነውን ክርስቶስ ስታገኝ ግን ያለ ቀጠሮ ያለ ምንም ጊዜ ጥያቄ መዳን የሁላችንም ተስፋ እንድትሆን የፈለገ አምላካችን ለሁሉ የሚሆነውን መዳን ለሷ አድርጎላት እንመለከታለን። እቺን ሴት እናድንሻለን ብለው ተስፋ የገቡላት በዕብራይስጥ መጽሐፍ ታልሙድ የሚባለው መጽሐፍ ውስጥ ለዚህ በሽታ የሚሆን መድኃኒት በዝርዝር ተቀምጦ እናገኛለን። እና እኔ ጋር መድኃኒት አለ ብሎ አንድ ሰው ሲጠራት ያላትን ገንዘብ ስትከፍል፣ እኔ ጋር አንድ መድኃኒት አለ ብሎ ሰው ሲጠራት ሌላ ገንዘቧን አውጥታ ስትከፍል፣ አንድ የሚከፈል ገንዘብ እንኳን እንዳይቀራት ሆና በድህነት ጥግ እንድትኖር ሲያደርጋት ይህን የምህረት ጌታ ይህንን የቸርነት ጌታ ያወቀችው ጊዜ የሰማችው ጊዜ ግን እንደማያስከፍላት አውቃ ዋጋ እንደማይጠይቃት አውቃ በምህረቱ ባለጠጋ እንደሆነ ተረድታ በነፃ ሊያድናት እንደሚችል አምና ወደ እርሱ ሄዳ የልብሱን ጫፍ ነክታ እንደዳነች እንመለከታለን። ለጌታችን ደስታው ከኪሳችን የሚወጣ ገንዘብ ከጉልበታችን የሚፈስ ላብ አይደለም፣ የነፍሳችን ረፍት ናት። ሲያድንና ሲምር በነፃ የሚያደርግ አምላካችን ነው። እቺ ሴት የምታስቆጥረው አንድ የህይወት ታሪክ የላትም። ከ12 ዓመት ጀምሮ ማለት ለህይወቷ ከ12 ዓመት ያህል ደም ይፈሳት የነበረች ሴት፣ እናት አባት እህት ወንድም ያልነበራት ሴት፣ ማህበረሰቡ አግልሏት ትኖር የነበረች ይህችን ሴት ዘመድ ብሎ የኔነሽ ብሎ ልጄ ብሎ ሊጠራት የሚችል አንድ በሌለበት የሷ መዳን የሚያስጨንቀው የነፍሷ መዳን ግድ የሚለው ጌታችንና አምላካችን ወዳጃችን ኢየሱስ ክርስቶስ እሽታውን ሳትጠብቅ በእምነቷ ከሱ ውስጥ መድኃኒትን ወስዳ ለራሷ ገንዘብ አደረገች። ጌታችን እኛን እንመለስ ብቻ እንጂ እርሱ እኛን ሊምር የጸናና የታመነ አምላክ ነው። ስለዚህ የህይወት መንገዳችንን ወደ ቤተ ክርስቲያን እናድርገው። ይሁን
ድካም ውስጥ እንኖር ይሁን በኃጢአት ውስጥ እንጨማለቅ ይሁን በስካርና ዓለማዊ በሆነው ምኞት ውስጥ ተጠምደን እንኖር ይሁን ነገር ግን እግዚአብሔር አምላካችን የማትነጥፍ የማታልቅ ምህረት አለችውና በእምነት ቀርበው የጠየቁትን ሁሉ ፊት የማይነሳ ሕያው የሆነ አምላክ በሰማይ አለና እሺ የሚለምን አምላክ ነውና ወደርሱ ቀርበን የልባችንን ለልቡ እናስታውቀው። የበረታችሁ ክርስቲያን እህትና ወንድሞቼ አሁን ያለንበት የጾም ወራት ጾመ ኢየሱስ ወይም ደግሞ የአብይ ጾም የምንለው የጾም ወራት ላይ እንደሆነን ሁላችንም እናስተውላለን። በዚህ በንግግራችን መሃል ላይ እንደማጠቃለያ የማነሳላችሁ አንድ ነገር ይኖረኛል። ብዙ ጓደኞቻችን በዓለማዊ ኃጢአት በስካር በዝሙት ህይወት በማመንዘር ገንዘብን በማባከን በጉቦ በጣም በተለያየ የኃጢአት መንገድ ውስጥ እንደሚኖሩ እናስተውላለን። እንግዲህ አሁንስ ለእናንተ እንደ ታናሽ ወንድማችሁ አንድ ትእዛዝ አለኝ። ጾም የምትጾሙበትን ሰዓት አስቡት። ምናልባት እስከ 6 ምናልባት እስከ ተፍጻሜተ ቅዳሴ ምናልባት እስከ 11 ሰዓት ምናልባት እስከ 12 ሰዓት ከዚህ በኋላ ጾማችሁን ስትጾሙ አንድ ሰዓት እየጨመራችሁ ሊጾም ለማይችለው በዓለምና በኃጢአት ለተከበበው ለዛ ለወንድማችሁ ስትሉ እንድትጾሙለት አሳስባችኋለሁ። መንገድ ላይ ስጋዋንና ራሷን በመሸጥ ለምትተዳደረው ለዛይ ሴት ዛሬ እኔና እናንተ ያለቀስን እንድንጸልይላት ለምናችኋለሁ። ይህንን በአምላካችን በእግዚአብሔር ስም ማጸናችኋለሁ። በቤተክርስቲያናችን ሆይ በቤተክርስቲያናችን በቅዳሴ ውስጥ ተዘከረን እግዚኦ በውስተ መንግሥትከ ብለን እንጸልያለን። ይህ ጸሎት አንድ ወንበዴ ከጌታችን በቀኝ ተሰቅሎ ያለ የጸለየው ጸሎት ነው። ፊያታዊ ዘይማን ይባላል። በቀኝ የተሰቀለው ሰው ይባላል። አቤቱ በመንግሥትህ በመጣ ጊዜ አስበኝ ብሎ የጸለየውን ጸሎት ቤተክርስቲያናችን ውስጥ ህዝቡም ከዲያቆኑ ጋር ተባብሮ በሥርዓተ ቅዳሴ ጊዜ ተዘከረን እግዚኦ በውስተ መንግሥትከ እያለ ይለምናል ይጸልያል። ያንን ፊያታዊ ዘይማንን በመስቀል ላይ ያለ ያስታወስከው የተዘከርከው የመለስክለት እግዚአብሔር አንተ ጌታችን ኢየሱስ ክርስቶስ ሆይ እኛንም አስበን ብሎ ይጸልያል። እህትና ወንድሞቼ ይህ የወንበዴ ጸሎት ይህ የምስኪን በህይወቱን በሙሉ በተራ ውንብድና ያሳለፈ ዘመኑ በሙሉ በኃጢአትና በወንጀል ተከባበት ከዛ ደግሞ ለመስቀል ሞት የተፈረደበት የወንበዴን ጸሎት አንድ ንስሐ የገባ ምእመን የእግዚአብሔርን መንግሥት የሚያገለግል ዲያቆን ለምን ይጸልያል ብላችሁ ጠይቁ። የመጀመሪያው መልስ የሚሆነው ሁላችንም በመንግስቱ እንዲያስበን እግዚአብሔርን ዛሬም ነገም እየተንበረከክን ልንለምነው ይገባል። በመፍራትና በመንቀጥቀጥ መዳናችሁን በእግዚአብሔር ፊት ፈጽሙ ተብለን ስለታዘዝን እግዚአብሔር አሁንም በመንግስቱ ያስበን ዘንድ ወደ ኃጢአታችን እያየን ንስሐ እየገባን እግዚአብሔርን እንለምነዋለን። ከዚህ ሲያልፍ ግን አባቶች ይህንን ስርዓት ሲሰሩልን በመንገድ ዳር ስላለችው ሴት ይህ ዲያቆን ውስጥ ሆኖ ይጮሃል። መጠጥን ይዞ ለሚያነገው ለዛ ወንድ ጓደኛችን ይህንን ጸሎት እንድንጸልይ በቅዳሴ ስርዓት ውስጥ ገብቶ እናገኘዋለን። ይህንን ጸሎት ስንጸልይ ያንን ወንድማችን እያስተዋልን እንዲሆን ያንን ወንድማችንን እያሰብን እንዲሆን እማጸናችኋል። በህይወታችን እህት ወንድሞች እናት አባቶች ጓደኞች ጎረቤቶች ይኖሩናል። ህይወታቸው ከእግዚአብሔር መንገድ የደራቀችባቸው ከቤተ ክርስቲያን መንገድ በጣም የተለዩ ብዙ ወዳጆችና ወንድሞች ይኖሩናል። ለነርሱ መልስ የሚሆነው ጸሎት በእኛ ምልጃ ውስጥ እንዲሆን እግዚአብሔር ይፈልጋል። አቤቱ በመንግስት በመጣ ጊዜ አስበን ብለን ልንለምነው ይገባል። ይህንን ለኛ ብቻ ሳይሆን ለሌሎችም እያደረግን ወደ እግዚአብሔር ለመምጣት እኔ ነውረኛ ነኝ እኔ ርኩስ ነኝ እኔ ኃጢአተኛ ነኝ ብለው ህይወታቸው ያራቃቸውን ሰዎች እንደዚህ አይነቷን ሴት ስንመለከት እየራራን እየለመንን ወደ እግዚአብሔር ቤት ልናቀርብ ይገባናል። የኛ ልብስ ሊፈውሳት ባይችል የኛ ቃል ሊያጽናናት ባይችል የእግዚአብሔር ቤት የእግዚአብሔር ቃል ሊያጽናት ይችላልና የእግዚአብሔርን ቃል ልንነግራት ይገባል። የእግዚአብሔርን ቃል ልንነግረው ይገባል። ወደ እግዚአብሔር ቤተ መንግስት ልናስገባቸው ወደ ቤተ ክርስቲያን ልናቀርባቸው ግን ይገባል። ይህንን ካደረግን ነፍሳችንን ብቻ አይደለም የጌታችን ደስታ የሆነውን የብዙዎችን መዳን ፈጽመን ሰዎችን ወደ መንግስተ ሰማያት እናስገባለታለን። የአምላካችንን ደስታ ይፈጽምልናል። በአንድ ጻድቅ በሰማይ በእግዚአብሔርና በመላእክቱ ፊት ደስታ ይሆናል ተብሎ እንደተጻፈ ለመላእክትና ለእግዚአብሔር የደስታ ምንጫቸው እንሆናለን። ዲያቆን እስክትሆኑ አትጠብቁ። መምህራን እስክትሆኑ አትጠብቁ። አገልጋዮች እስክትሆኑ አትጠብቁ። መጽሐፍ ቅዱስን ከገጽ 1 እስከ ፍጻሜው እስክታነቡ አትጠብቁ። የአብነት ትምህርት ዕውቀት እስኪኖራችሁ አትጠብቁ። በህይወታችሁ ያለውን እግዚአብሔር ያደረገላችሁን ምሕረት ብቻ በመናገር ሰዎችን ወደ እግዚአብሔር እንዲቀርቡ አድርጓቸው።
በነውራቸው በድካማቸው በሚኖሩበት ህይወት መንገድ እኔ ወደ እግዚአብሔር ልቀርብ አይገባኝም ብለው የሚሩቁትን ደጀ ሰላም ሲደርሱ ከሩቅ ተሳልሞ የሚያልፉትን ልገባ እንኳን አይገባኝም እኔ ይህንን ትምህርት ልሰማ አይገባኝም ብለው የሚሩቁትን ወንድም እህቶቻችንን እናንተ በህይወትና በስራ መንገድ የምታገኟቸው ህይወታችሁንና የቃላችሁን ምስክር ሰምተው ወደ እግዚአብሔር ቤት እንዲመጡ ማድረግ ትችላላችሁ ያኔ እውነተኛ ምስክር ትሆናላችሁ የዚህ ዘመን ሰማዕትነት ይህ ነው ሰማዕት ማለት ምስክር ማለት ነው በአንገታችን ሰይፍ ገብቶ እስክንታረድ ድረስ ወይም ደግሞ በእሳት እስክንቃጠል በመጋዝ እስክንሰነጠቅ ድረስ የሚከፈል ዋጋ ማለት አይደለም በዚህ ዘመን ሰማዕትነት የሚጀምረው የቀመስነውን እውነት የተረዳነውን ቃል ለእህት ለወንድሞቻችን ማካፈል በመጀመር ነው እግዚአብሔር የቃሉ ባለቤት ሁላችንን እየደገፈ በምህረቱ ያጸና ያቆየን በቃሉ የመራን የደገፈን ያስተማረን የአምላካችን ስም የተመሰገነ ይሁን መምህረ ጽድቅ ጌታችን ኢየሱስ ክርስቶስ በእውነተኛ መምህርነቱ ሁላችንን ያስተምረን ስብሐት ለእግዚአብሔር ይቆይ